ምርጥ 10 የኢትዮጵያን ቅንጡ ባለሀብቶች። ሰላም ውድ የጃህ ኢንተርቴይንመንት ቤተሰቦች፣ ዛሬ ወደ እናንተ ላደርስ የወደድኩት የተመረጡ ምርጥ 10 ኢትዮጵያውያን ባለሀብቶች ነው። ታዲያ እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወደኛ ቤተሰብ ይወዳጁ እንላለን። 10ኛም አኪኮ ስዩም አምባዬ። ይቺ ባለሀብት ኢትዮጵያዊ እንደሚታወቀው የታዋቂው ኮንስትራክተር ስዩም አምባዬ ልጅ ነች። አብዛኛውም ሰው ሀብታም መሆኗ አያስደንቅም ሲሉ ይደመጣሉ። በ1994 የተቋቋመውን ኦርቺድ ቢዝነስ ግሩፕ የአብዛኛውን የሼር ባለቤት ነች። ኦርቺድ ቢዝነስ ግሩፕ የተለያዩ የመንግስት ፕሮጀክቶች የግል ኮንትራት በመውሰድ ስራውን የሚያከናውን ድርጅት ሲሆን ከሰራቸውን ፕሮጀክቶች መካከል ታላቁ የኢትዮጵያ ህዳሴ ግድብ አለበት። በአዋሽ ኮምቦልቻና ወልዲያም የባቡር ዝርጋታ ላይ መሳተፋቸውም ይታወቃል። ታዲያ የአኪኮ ስዩም የሀብት መጠን በዶላር $100 ሚሊዮን ሲሆን በኢትዮጵያ ደግሞ 5 ሚሊዮን ብር ነው። አጃይብ ነው። 9ኛም ሱሃራ ኢስማኤል ካህን። ሱሃራ የተባለችው ባለሀብት የተወለደችው በኢትዮጵያ ሶማሊያ ክልል ጅጅጋ ውስጥ ሲሆን የቤተሰቦቿን ፈለግ በመከተል በልጅነት የነበረ የጫት ንግድ የጀመርኩት ትለናለች። ይህንንም ንግዷን ለማስፋፋት ወደ ጎረቤት ሀገር ሶማሊያና ኬንያ ጫት መላክ ጀመረች። የኢትዮጵያ 50% ጫት ገበያን ስትቆጣጠር በቀን 30,000 እስከ 40,000 ኪሎ ግራም ጫት ትሸጣለች። ይህንን ንግድ ዓለም ለማካሄድ የምትጠቀምባቸው የጭነት መኪና አብዛኞች እንዳሏትም ተናግራለች። ይህም ብቻ ሳይሆን የግሉ አውሮፕላንም እንዳላት ተናግራለች። የተጣራ ሀብቷም $200 ሚሊዮን አሊያም ደግሞ በእኛም 9.5 ቢሊዮን የኢትዮጵያን ብር አካባቢ ነው። አሁንም ድጋሚ አጃይብ አትሉም? 8ኛም ተክለ ብርሃን አምባዬ ከ2500 በላይ ሰራተኞችን ቀጥሮ የሚያሰራ ሲሆን የተክለ ብርሃን አምባዬም ኮንስትራክሽን ድርጅት ባለቤትም ጭምር ነው። የዓለም አቀፍ ጥራት ደረጃ የሚያሟላ በኢትዮጵያ የመጀመሪያውና ቀዳሚ ኮንስትራክሽን ድርጅት ባለቤትም ጭምር ነው። በተጨማሪም በአዲስ አበባ የሚገኘው ሁላችንም የምናውቀው ወይንም የምንዝናናበት የኢርና ሞል ባለቤት ጭምርም ነው። በኢርና ሞል ውስጥ ያለው ሲኒማም ከሆሊውድ ልክ እንደተለቀቀም ወዲያው የሚታይበት በኢትዮጵያ የመጀመሪያው ሲኒማ ቤት ባለቤትም ጭምር ነው። የሀብት መጠናቸውም በዶላር $400 ሚሊዮን ሲሆን በእኛ በኢትዮጵያ ሀገር 18.8 ቢሊዮን ብር ነው። 7ኛም ከተማ ከበደም በ1976 የተመሰረተው የኬኬ ፒኤልሲ ባለቤት ሲሆኑ ሀብታቸውን የሚያካበቱት የተለያዩ ዕቃዎችን ከውጭ በማስመጣትና በመሸጥም ነው። የግብርና ውጤቶችንም ወደ ውጭ በመላክ የሀገር ውስጥ አከፋፋይም ናቸው። በተጨማሪም ድርጅታቸው ኬኬ ፒኤልሲ በሪል ስቴት እና በጨርቃ ጨርቅ ማምረት ላይ ይሰራል። የሀብት መጠናቸውም $420 ሚሊዮን የአሜሪካን ዶላር ወይንም ደግሞ 18.9 ቢሊዮን የኢትዮጵያን ብር ነው። 6ኛም ኢዮብ ማሞ። ይህ የካፒታል ፔትሮሊየም ዋና መስራች ባለቤት ሲሆን እንደ አውሮፓውያን አቆጣጠር በ1981 በልጅነቱ የደርግ መንግስትን በመሸሽ በአሜሪካ የአዳር ትምህርት ቤት የገባ ሲሆን ወደ ዋሽንግተን ዲሲን በመሄድ የካፒታል ፔትሮሊየም ግሩፕ መስራች ሆነ። ይህ ድርጅትም ከነዳጅ ማጣሪያዎች ነዳጅን በመግዛት ለተለያዩ ነዳጅ ማደያዎች የሚሸጡ ሲሆን ኢዮብ የራሱ የሆነ 164 ነዳጅ ማደያ በዋሽንግተን ዲሲ ሲኖረው በዚህም ሳያበቃ በኒውዮርክ ደግሞ 71 የነዳጅ ማደያዎች አሉት። የኢዮብ ማሞ የተጣራ ሀብት $500 ሚሊዮን የአሜሪካን ዶላር ወይንም 23.5 ቢሊዮን የኢትዮጵያን ብር ነው። 5ኛም ኦማር አሊ ሺፋው በሀገራችን ትልቅ ከሚባሉ አስመጪና ላኪ ድርጅቶች ውስጥ አንዱ የሆነው የነጃት ኢንተርናሽናል ባለቤት መስራች ሲሆኑ ሰፋፊ የቡና እርሾችና የቡና ማብቀያ ተቋማት በመክፈት በዋነኝነት ቡናን ወደ ውጭ ኤክስፖርት በማድረግ የሚሰራ ሲሆን የተለያዩ ዕቃዎችንም ከውጭ በማስመጣት ወደዚህ ሀገር ውስጥ ይሸጣል። የተጣራ ሀብታቸውም $600 ሚሊዮን የአሜሪካን ዶላር ወይንም 28 ቢሊዮን የኢትዮጵያን ብር ነው። 4ኛም በላይነህ ክንዴም። እኚህ ባለሀብት የተለያዩ ድርጅቶችና ፋብሪካ ባለቤት ሲሆኑ በኢምፖርት ኤክስፖርት፣ ትራንስፖርት፣ ሆቴል፣ ኮንስትራክሽን እና የግብርና ዘርፍ የተሰማሩ ባለሀብት ናቸው። በትራንስፖርት ዘርፍ ከ100 በላይ የጭነት መኪና ሲኖራቸው ከ20 በላይ ደግሞ ቅንጡ ባሶች አሏቸው። በሆቴሉ ዘርፍ ደግሞ አዲስ አበባ የሚገኘው ኢትዮጵያ ሆቴልና አዳማ የሚገኘው የአዳማ ራስ ሆቴል፣ በባህር ዳርም የሚገኘው ሂልተን ሆቴል ባለቤትም ናቸው። ሌላው ደግሞ በቅርቡ የከፈተው የዘይት ፋብሪካ፣ እምነበረድና ላስቲክ ፋብሪካ በተጨማሪም ከ300,000 ሄክታር የሆነ የእርሻ መሬት ባለቤት ናቸው። የሀብት መጠናቸውም $1 ቢሊዮን የአሜሪካን ዶላር ሲሆን 47 ቢሊዮን ደግሞ የኢትዮጵያን ብር ነው።
ሶስተኛም ቴዎድሮስ አሸናፊም እንደ አውሮፓውያን አቆጣጠር በ1969 ላይ የተወለደው ቴዎድሮስ አሸናፊ ስራውን የጀመረው በአሜሪካ ውስጥ የሚገኝ ድርጅት ውስጥ ሲሆን በኢትዮጵያ ታዋቂው የአምቦ ለስላሳ መጠጥ ውሃም ባለቤት ነው። በተጨማሪም በኢትዮጵያ ለመጀመሪያ ጊዜ የግል ተፈጥሮ ጋዝ አምራች የሆነው የሳውዝ ዌስት ድርጅትን ባለቤት ጭምር ነው። የተጣራ ሀብት መጠኑም 1.4 ቢሊዮን የአሜሪካ ዶላር አሊያም 66 ቢሊዮን የኢትዮጵያን ብር ነው። ይህም በሶስተኛ ደረጃ ላይ እንዲቀመጥ አድርጎታል። ሁለተኛም ሳሙኤል ታፈሰም በሀገራችን የሚታወቀው የሰንሻይን ኮንስትራክሽን ባለቤት ሲሆን የተለያዩ የሜጋ ፕሮጀክቶችን የገነባ ድርጅትም ነው። በኢትዮጵያ ውስጥ የሚገኙ ትላልቅ መንገዶች እንዲሁም ድልድዮችና ሪል ስቴቶች የተገነቡት በእነሱ ነው። እስካሁን ከ3000 በላይ የመኖሪያ ህንፃ እየገነባ ሲሆን በአዲስ አበባ የሚገኘው አብዛኛው የጋራ መኖሪያ ቤቶች የተገነባው በሰንሻይን ኮንስትራክሽን ነው። በተጨማሪም ማሮት የተባለ ሆቴልም የሱ ነው። የሀብት መጠኑም 1.6 ቢሊዮን የአሜሪካን ዶላር ሲሆን በሀገራችን ኢትዮጵያ ደግሞ 75.2 ቢሊዮን የኢትዮጵያን ብር ነው። ሌላኛውና አንደኛ ደረጃን የተጎናጸፉት ባለሀብት አንደኛም ሼህ አላሙዲን ወይንም መሐመድ ሁሴን አላሙዲን። እኚህ ሼህ ከኢትዮጵያ እናትና ከየመን አባት የተወለዱ ሲሆን የሀገራችን ቁጥር 1 ሀብታም ናቸው። ዋናው የሀብት ምንጫቸው የሆነው ሚድሮክ ቢዝነስ ግሩፕና ኮራል ፔትሮሊየም ሲሆን ሚድሮክ በኢትዮጵያ ውስጥ የተለያዩ ዘርፎች ላይ የሚሰራ ብዙ ድርጅቶችን በውስጡ አቅፎ የያዘ ነው። ወርቅ ቁፋሮ፣ ብረት፣ ጎማ፣ ሲሚንቶ፣ ለስላሳ መጠጦች፣ ዘይትና ፈርኒቸር ማምረቻ የመሳሰሉትን በውስጡ የያዘ ነው። ታዲያ የሀብት ምንጫቸውም ይሄ ሲሆን በግምት 10 ቢሊዮን የአሜሪካ ዶላር ወይንም በሀገራችን ኢትዮጵያ 470 ቢሊዮን የኢትዮጵያ ብር ነው። እኛንም ከጠራናቸው ሰዎች በላይ ፈጣሪ ይስጠን እያልን ለዛሬ የያዝንላችሁ 10 ባለሀብቶች በደረጃ ከፋፍለን ያስቀመጥን ሲሆን እናንተም ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎች በፍጥነት ወደ እናንተ እንዲደርሱ ያድርጉ።